ላንቺ ብላኝ እንጂ አልላልተመቼ ላንቺ ይብላኝ እንጂ ምን ሆነ ነው? እኔ እንጃ እወዳታለሁ ማለት አይሰለች እወዳታለሁ ማለት አይሰለች። አንተ ሚት ምን አርጋት ነው? አልፈልግሽም ብያት እንዴ? ለምን? የትላንት ታሪኳ አረበሸኝ። ብዙ ሰው ታውቃለች። ታዲያ አንተ ምን አገባ? ያለፈ ታሪኳ ያለፈ ነው ማለት አምነህበት አይደል እንደገባ? በዛ ላይ ለመለወጥ እየሞከረች ነው። አልተለወጠችም። አፏ ሌላ ልቧ ሌላ ነው። ከኔ ጋር ያለው አካል ነው። እሺ እና ምን ተሻለ? አንዳንድ ሰዎች ወደ ህይወትሽ የሚመጡት ልክ እንደ መላል ሊጠቀሙብሽ ነው። የዳኑ ጊዜ ትተውሽ ይሄዳሉ። እናማ አየሩን ቀዝቃዛ ትኩስ ነገር ለምን አንጠጣም? በቃ እንሂድ። አልማዝ መስለው ከሚያብለጨልጩ ጠጠሮች መሃል እውነተኛውን አልማዝ ለይቶ ማግኘት በጣም ከባድ። ስሙኝማ እኔ እርቦኛል፣ የሆነ ነገር እንዘዝ። አዎ እኔም እርቦኛል፣ እንብላ መሰለኝ። ኧረ እናንተ ቆይ ሜቲ ትምጣ። ኧረ እንብላ እባክህ። ለአንተ ፍቅር ሲባል እኛ መራብ አለብን እንዴ? ምን ብትመጣም አትከፍልም። ኧረ እኛ እንብላ። እናት አትክፈላ። እሷ ካልመጣች ነው ያልበላም። በቃ እናንተ ብሉ። እንዴት ናችሁ? ሜትሻ እየጠበቅንሽ መጣሽ የኔ ቆንጆ። ደህና ነሽ? አንቺ ሳትመጪ ምግብ አንበላም ብለን ይኸው እስካሁን እየጠበቅንሽ ነው። ኧረ አንዴ ላናግርሽ ሜቲ። ሊነግራት ነው። ምንድን ነው ይሄ ደግሞ የሚያሽቃብጠው? ምን ሆነ ነው? ይሁን ማወቅ ያለብሽ ነገር አለ። ምንድን ነው? ከእነዚህ ልጆች ጋር ማቆም አለብሽ። ለምን? ምክንያቱም እውነተኛ ጓደኞችሽ አይደሉም፣ አስመሳዮች ናቸው። አውቃለሁ። እያወቅሽ ለምን? አልማዝ መስለው ከሚያብለጨልጩ ጠጠሮች መሃል እውነተኛውን አልማዝ ለይቶ ማግኘት በጣም ከባድ። በእነሱ ምክንያት ደግሞ አንተን አግኝቻለሁ። ልባም ሴት እንደሆንሽ አውቅ ነበር። አሁን እንሂድ። ወዴት? እነሱስ? ታያቸው እባክሽ። አንተ ያማል እንዴ? ልቀቀኝ ወደዛ። አንተ ግን ያችን ቸካ በቃ እንደፎከርከው ስልኳን ተቀበልካ። እናስ አንተ ልጅ ይሄ ነገር ግን ቢቀርብ ይሻላል። በኋላ መዘዙ ለኔ ነው። አረ እነዚህ ችኮች ያውልሽ አዲሱ ተከራይ። አረ ይሄን ልጅ ግን የሆነ ቦታ አውቀዋለሁ። እንዳትዞሪ። አታምሩም? አረ ቢኒች እኮ ያከራይ ልጅ ነች። ትቅርብህ። አይደለም ያከራይ ልጅ ለምን ያጉት ልጅ አትሆን? አረ አተ ቢኒያም የጉት ልጅ አትሆንም? ቆንጆ ቆንጆ ልጆች ለምን ከኛ ጋር ተቀመጡ? አንተ ያማል እንዴ? ልቀቀኝ ወደዛ። ጓደኛሽ እንዴት ነው የሚያረጋት? እንዴት አደረጋት? እራሷን እንደ ሜርኩሪ ነው እንደ የምታየው። አዎ አሁን ልቀቀኝ በእናት። ለማንኛውም ለጓደኛሽ ንገሪያት ላይቀርልሽ። እሺ አሁን ምን ሆንክ? ኧረ እቺ ጥጋቧ አላወቀችኝ። ኧረ በእናትህ በስንት መከራ ያገኘሁትን ቤት እንዳታስበረኝ። እኔ ምን አገባኝ? አንተም ውጪ ታድራታለህ፣ እኔም እሷን አገኛታለሁ። ሰውዬ እኔ በአንተ ምክንያት በአመት 12 ቤት መቀየር አለብኝ እንዴ? እንደውም ያንተ ጓደኛ ይቅርብኝ። ታገባ ቢሆንም አፈቅርሃለሁ። ስለማፈቅር ለሰርግ ደስ ብሎኝ እድርሃለሁ። እንደውም አንቺ መረጭልኝ፣ የትኛው ያምራል ከዚህኛውና ከዚህኛው? ይሄኛው ያምራል። ሄሎ፣ ግዴታ መምጣት አለብኝ? እሺ በቃ መጣሁ። ቢሮ ግዴታ ሂጂ መፈረም አንቺ ነሽ ሙሽራዋ? እሺ ሜቲ፣ ቢሎንም ነገ እናያለን። እሺ ግዴታ ቢሮ መሄድ አለብኝ። እሺ በቃ እኔም ልሂድ። የት እንዴ? አንደኛ ሚዜ አይደለሽ እንዴ? ብዙ ነገሮችን አስተካኪ። በዛ ላይ ደግሞ እሱ እንዳይደብረው። ውሸት ነው ያለ ካንተው ጨፈረ እኔ መጨግንቺ ያላንተ ደስታ በቃ ቲቪ ነው አይደል? ካንተው ጨፈረ እኔ መጨግንቺ አትሂጂ
ቀድመኸኝ ሄድኩ እኮ አንተ። አሁን ምን ላድርግ ነው የምትለው? አላውቅም፣ ግን ዝምታሽ ይጨንቃል። የሆነ ነገር በይ። ምን ልበል? በጣም በማፈቅረውና በጣም በምወዳት ጓደኛዬ መካከል አቁማ እየፈተነችኝ ነው። ቆይ ማንን ልምረጥ? አንተን ከጓደኛዬና ከኔ ምረጥ ማለት ደግሞ ራስ ወዳድነት። ቆይ ምን ልበል? በማፍቀር ቀድሚያት በመናገር ለቀደመችን ጓደኛዬ ከዛ ላገኘች ምን ልመኝላት? እኔ እኮ ቀስ በቀስ መሀል ቤት እየሞትኩ ነው። ለምንድን ነው የማይገባ? እንዴት ነው ለሰርጉ 1 ሳምንት የቀረሰው ላይ ተስፋ መቁረጥ ያቃተሽ? እሱ እንደጨከነብሽ ለምንድን ነው አንቺ መጨከን ያቃተሽ ብዬ ራሴን ጠይቀዋለሁ። ግን ስለ ሁሉም ይቅርታ። ሳላውቅ ነዋ ነገሩ ሳይገባኝ። አጠገብ የሆነች ስላላዩሽ በጣም ይቅርታ። ላገባ ቦነ አፈቅርሻለሁ። እንዴ ልታገባ ቢሆንም አፈቅርሃለሁ። ስለማፈቅር ለሰርግ ደስ ብሎኝ እድርሃለሁ። ይበዛል ናፍቆቱ ይመጣል ትዝታ እንዳፈቅር ያደረከኝ ልቤን ገዝተ ያሸነከኝ አንዴ ላውራሽ ቢያደርግ ነው መልካም ለኔ ያገኘው ነው። አልፈልግሽም። በቃ እኔና አንቺ አንድ ላይ መሆን አንቺ አንተን ሳስብ በጣም አዝናለሁ። ቢገርመኛል ፍቅር ለኔ በዝቶብኛል ከቃል አልፎ እየታየ ይጨምራል እየቆየ ምን ነው? አልፈልግሽም አልኳት። ምን ሆነሽ ነው እንደዚህ የምትስቂው? አልፈልግሽም አለኝ። ምን አለች? ምን ሆነ ነው ግን አንተ? አልፈልግሽም ስላት እየሳቀች ነበር። እሺ አለችኝ። እንዴ ምን ማድረግሽ ነው? እየወደድሽው አልፈልግሽም ሲልሽ እንዴት እንደዚህ ትስቂያለሽ? እንዲህ ስትለኝ እንደዛ እላታለሁ ብሎ ምላሽ ተሸክሞ እንደመጣ ገብቶኛል። ለዛ ነው እየሳኩኝ ያለሁት። ምንም ብል እንደማላስቆም እርግጠኛ ነኝ። ደግሞ የሳቄ ምስጢር ካልገባው ሀዘኔን ባሳየው የማይገባው። ማፍቀር መታደል ነው የሚሉት እንዳታምኛቸው። መታደል የሚሆነው ያፈቀርሽውን ካገኘሽ ብቻ ነው። ካልሆነ ማፍቀር መታደል ሳይሆን አደገም ነው የሚሆነው። በቃ ሂጂ ተመለሽ። ግን ደህና ነሽ? ደህና ነኝ። በቃ ሂጂ ተመለሽ። ግድ ሆነ ተራራቅ በቃ ደህና ደርሽ። እኔ መሄድ አለብኝ። እኔ ስለመጣሁ ነው ሄደችው? እንደዛ አይመስለኝም። ምናልባት የምትሄድበት ይኖራል። አይደለም ቆይ እሷ ራሷ እንዴት ነው የምታየው? አንተ ምን ሆነ አልቆይ ራስ አይደል አልፈልግሽም ያልከው? መጣሁ ነይ ወደዚህ። ቆይ ምን አድርጊ ነው የምትለኝ? አልፈልግሽም ያልከኝ አንተ ነህ አይደል? ለምንድን ነው ግራ የምታጋባኝ እንዴ? ወይ ያዘኝ ወይ ልቀቀኝ። በቃ ይኸውልህ ተሰብሬ ያለ መቅረቴ ከሆነ እንደዚህ እያደረገ ያለው መቼም አልሰበርም። እሺ ይኸውልህ ድጋሚ በመንገዴ እንዳለ እመነኝ፣ እገልሃለሁ። እንዳይመስልሽ አድርጓለሁ። የላኩት ዳብሰው ከአካል ምልክት ይዘው መጥቼ ነበር ቤትህ